አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ያለሁ አልሐምዱሊላህ። ዛሬ ደግሞ ኳሊቲ የሆኑ የቤት እቃዎችን ይዤላችሁ መጥቻለሁኝ። እንግዲህ በሀገራችን ላይ ቆንጆ የሚባሉ እቃዎች አሉ። ልክ የአረብ ሀገርን እቃ የሚያስንቁልብን ያው የዛው እቃ አሉ እዚህ ማለት ነው። እንግዲህ አረብ ሀገር ያላችሁ እህቶች ማለት ነው ከዛ ስትመጡ የቤት እቃ ይህ አማርኛ ያላችሁ ባትገዙ ባይነኝ እንደ ራሴ አስተያየት። ለምንድን ብዙ ውጣ ውረድ ይኖርብናል። እዛ እቃውን ብንገዛውም አምሮን ስንመጣ ኪሎ አለ፣ እዚህም ቀረጥ አለ። ከዛ ደግሞ ከአዲስ አበባ ራቅ ብላችሁ ለምትሄዱ እህቶች ትራንስፖርት አለባችሁ። ከሱ ከመንጋተት ማለት ነው ዝም ብላችሁ ብራችሁን የምትገዙበትን ብራችሁን ይዛችሁ እዛው ሀገራችሁ ላይ የፈለጋችሁትን የአረብ ሀገር እቃም አላችሁ ምንም አላችሁ ሁሉን ነገር ስለምታገኙ አትግዙ ባይነኝ እንደኔ ማለት ነው። ማለት ሁሉ ነገር አለ ሀገራችን ላይ ሁሉ እና ከዛ አንጻር ቆንጆ እቃዎችን ይዤ መጥቼ እያሳየኋችሁ ነው። እዩ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። ኢንሻአላህ እናንተ ስታበረታቱኝ እኔም እየበረታሁኝ የበለጠ ብዙ ነገር ማሳያችሁ ይሆናል ማለት ነው። ይህንን ግን የምታደርጉኝ እናንተ ናችሁ። እናንተ ስታጠነካክሩኝ ስታነሳሱኝ የእናንተ ሞራል ሳይ እኔ ሞራል እየጨመረ እንቀሳቀሳለሁ ማለት ነው። ሰብስክራይብ ያደረጋችሁ አበረታቱኝ። የምትፈልጉትን ነገር ደግሞ እዛ ሆናችሁ ለቤተሰብም ሆነ ለዘመድ ሰፕራይዝ ማድረግ የምትፈልጉ ካላችሁ በአማና ደርስላችኋለሁኝ፣ ይዘዙኝ። በተረፈ ሰብስክራይብ ያደረጋችሁ አበረታቱኝ። ቆንጆ የቤት እቃዎች አሉ። አልጋም አለ፣ እስከ መጨረሻው ይዩት። በዛውም አልባሳት እንደሚታዩት አለ፣ የራያ ጋቢ ምናምን ኩታ አለ። ሁሉ ነገር በፈለጋችሁት ካዘዛችሁን እናደርሳለን፣ እንገዛለን ማለት ነው። እንደምታዩቸው ውብ የሆኑ አልጋዎችም አሉ። እነዚህ አልጋዎች አዲስ የመጡ ናቸው። በጣም ቆንጆ ናቸው። በሌዘርም በጨርቅ መልክ አሉ። እንደዚሁም አነስ ያለች ካቢኔት ከፈለጋችሁ ኩሽናችሁ አነስ ያለችውን የምትጠባችሁ ከሆነች ተንቀሳቃሿን ብትገዙ ቦታ አትፈጅባችሁም።